ሞኛቱን እግዚአብሔር ዲያብሎስ በምን ላጥፋ የሚለውን ያህል ሰውን በምን ላድን ብሎ የሚፈልግ አምላክ ነው። እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ፣ ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት ለምኖ የሚሰጥ ለምኖ የሚያድን እንደ መድኃኔዓለም ያለ ማን አለ? በእውነቱ ደው አንዳንዱ ሰው ሲጎርስ አይደረስ ነው። አቡነም ስብሐትም አንድ ጊዜ ያስበላል አይደል? በአንድ ጊዜ አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አልቋል። በአንድ ጊዜ ማይዱ ማለት ነው። እንደዚህ አድርጎ አይጎረስም ነው። ብቻችሁንም ስትሆኑ ሰው ጋርም ስትሆኑ በመጠን ነው የሚበላው በእውነቱ ማለት ነው። ተንኮለኛ እኮ ናችሁ እናንተ እኮ እውነት በጣም ተንኮለኛ ናችሁ። አሁን እኔ ስታጨበጭቡ ራሱ እየነቀፋችሁ እያመሰገናችሁ አይገባኝም፣ አላምናችሁም። እናንተ ኃይለኛ እኮ ናችሁ በእውነቱ ማለት ነው። ኢትዮጵያ ብዙ ጊዜ በጦርነት የምታሸንፈው ወራሪ የማያገኛት ምንም መሳሪያ ሳይኖራት ሀገሯን በሰላም ጠብቃ የምትኖረው ሰማዕታት ስላሏት ነው። በደማቸው የሚመክቱ ሰማዕታት አሏት፣ በጸሎታቸው የሚመክቱ። እንደውም ምን ይባላል? ቀድሞ በነገስታት ዘመን የኢትዮጵያ ነገስታት ሰማዕታቱ አብዛኞቹ በደማቸው የሚዋጉ ስለሆኑ በጦርነት ጊዜ በጸሎት እንዲረዷቸው ከመቃብራቸው አፈር እያመጡ በበቅሎ አስጋሪ እየዞሩ በኢትዮጵያ አፈሩን ይረጩ ነበር ይባላል። ያንን ስላደረጉ ነው ኢትዮጵያ ምንጊዜም ሰላም የምታገኘው። ቅዱስ እስጢፋኖስ አንዱ የኢትዮጵያ አበጋዝ ነው። ቅዱስ ጊዮርጊስ እንዲሁ፣ ቅዱስ መርቆሬዎስ እንዲሁ፣ ቅዱስ ቂርቆስ እንዲሁ። እነዚህ ደጋግ ሰማዕታት መርጠን እናከብራቸዋለን። እግዚአብሔር መርጦ ሰጥቶን ነው እንጂ እኛ መርጠናቸው አይደለም። ለምን? እንዲህ ብሎናልና ኢትማአንሰ ብለክሙ ኢትማሃሉ ግሙራ፣ እኔ እውነት እላችኋለሁ ፈጽማችሁ አትማሉ። ኢ በሰማይ በላይሉ፣ በሰማይም ቢሆን ወርዶ ይጫነን ብላችሁ፣ ወይ በምድርም ቢሆን አትማሉ ተከፍታ ተዋጠን ብላችሁ፣ ወይ በስርተ ርእስክሙ በፀጉራችሁም ቢሆን አትማሉ። እስመ ይትክሉ ሀተም ስርተ ርእስክሙ ያጻይዶ ወይ አጽልሞ፣ ከፀጉራችሁ አንዲቱን ነጭ ወይም ጥቁር ማድረግ አትችሉም። እንመልሰው። ኢ በሰማይ አትማሉ ማለት በመለኮት አትማሉ፣ ወይ በምድር በክርስቶስ በስጋውም ቢሆን አትማሉ፣ ወይ በስርተ ርእስክሙ በጠጉራችሁ አትማሉ ማለት ጠጉር የተባሉ ቅዱሳን ናቸው። የራስ ክብሩ በፀጉር እንደሚገለጠው የክርስቶስ ክብሩ የተገለጠው በቅዱሳን ነው። ስለዚህ ፀጉር ይባላሉ። እስመ ይትክሉ ሀተም ስርተ እምስርተ ርእስክሙ፣ ከፀጉራችሁ ነጩን ጥቁሩን ነጭ ማድረግ አትችሉም ማለት ምን ማለት ነው? ጻድቁን ኃጥኡን ጻድቅ ማድረግ አትችሉም። እግዚአብሔር ያጸደቀውን አንተ መኮነን አትችልም። እግዚአብሔር የኮነነውን ደግሞ አንተ መፍረድ አትችልም። እግዚአብሔር የናቀውን አንተ ማክበር አትችልም ብሎ ይህንን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ስለነገረን እነዚህን ቅዱሳን እግዚአብሔር መርጦ ስለሰጠን እናመሰግናቸዋለን። እንዲያውም መድኃኔዓለም ዲያብሎስ እውነቴን ነው። ቆይ ሰዓት እንዳያልቅብን። እንዲያውም ዲያብሎስ በጣም ብዙ የጥፋት በር ስለከፈተ እግዚአብሔር ደግሞ ወደ ክርስቶስ የምንደርስበትን ብዙ በር ስለከፈተልን መድኃኔዓለምን እናመሰግነዋለን። ቂርቆስን ጠርተን እንድንድን፣ መርቆሬዎስን ጠርተን እንድንድን፣ እስጢፋኖስን ጠርተን እንድንድን፣ ጊዮርጊስን ጠርተን እንድንድን ስላደረገን፣ ብሩህ ተክለ ሃይማኖትን ጠርተን እንድንድን፣ ኮከበ ገዳም አባ ገብረ መንፈስ ቅዱስን ጠርተን እንድንድን ስላደረገን፣ በዚህ ሁሉ ስም እንድንማጸን እግዚአብሔር ደግሞ ለወዳጆቹ ያደረግነውን አገልግሎት ይረሳ ዘንድ ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ፣ እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እንኳንስ ለቅዱሳን ያደረግነውን አገልግሎት ለውሻ የራራነውን ርኅራኄ እንኳን አይረሳም። ሞኛቱን እግዚአብሔር ዲያብሎስ በምን ላጥፋ የሚለውን ያህል ሰውን በምን ላድን ብሎ የሚፈልግ አምላክ ነው። እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ።
መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ለዚህ ነው የቅዱሳን በዓላት እንዲከበር የሚያደርገው። በዚህ ሁሉ ምክንያት መማር ስለፈለገ ነው። እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶ ትዝ ይላችኋል አይደለም? ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዝወት ነው፣ እጁን እዝወት ነው፣ እግሩን እዝወት ነው፣ ወገቡን ግጥም አድርጎ እዝወት ነው። ምኑን እዝወት ነው? እግዚአብሔር አትያዘኝ የሚለው እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን። አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት፣ ለምኖ የሚሰጥ፣ ለምኖ የሚያድን እንደ መድኃኔዓለም ያለ ማን አለ በእውነቱ? መኑ ይመስለክም አማልክት እግዚኦ፣ አቤቱ ከአማልክት ሐሰት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከቅዱሳን ሁሉ አንተን የሚመስል ማን አለ? ማንም በደራው የሚመስለው የሌለ። እንዲሁ እኮ የሚሰጥ እጅ የሰጠ እሱ፣ የሚሰጠውን የሰጠ እሱ፣ ሰጣችሁ ብሎ ዋጋ የሚሰጥ እሱ። እንዲሁ እኮ ይገርማል። ራሱ እጅ ሰጥቶ፣ ራሱ የሚሰጥ ሰጥቶ፣ ራሱ ደግሞ የሚቀበልም ሰጥቶ፣ ራሱ ለምኖ ራሱ ሰጥቶ ራሱ ያከብራል። እንደ እግዚአብሔር ያለ ማንም የለም። ለዚህ ሁሉ ድህነት እንዲያበረክቱልን ሰውን ማዳኛ ስለፈለገ ለዲያብሎስ ብዙ ቅጥር አጥር ለማበጀት የምንድንባቸውን ቅዱሳን መረጠ። ከተመረጡት አንዱ ቅዱስ እስጢፋኖስ። ምን አስመረጠው? ስራው አንዱ ምንድነው? ሃይማኖትን የተመላ ቅዱስ እስጢፋኖስ የተመረጠው እንግዲህ ጠብ ለማብረድ ነው። እስጢፋኖስ ማለት የስሙ ትርጓሜ 2 ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ እንጂ። ወደብ ማለት ማይበል ሲንጓለል የቆየ መርከብ ዶ እርፍ የሚልበት ነው። ቅዱስ እስጢፋኖስም የክርክርን ወደብ፣ የምንፍቅናን ሁከት፣ የክርክርን ሁከት፣ የክህደትን ሁከት፣ የቅናትን ሁከት፣ የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ስለዚህ ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር። እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለ እኮ ትዕቢተኛ ያለው፣ እንደ ሰው ያለ ትዕቢተኛ ያለው። እግዚአብሔር ፀሐይን ብርሃን አረጋት። እግዚአብሔር አቤት አንተ ብርሃን ነህ። እሺ አንተ ብርሃን ስለምትባል ፀሐይ ያንተን ስም ወስዳለች፣ ብርሃን ልትባል አይገባትም ካለሳሱ ምን ትላለህ? ክርስቶስ መድኃኒታችን እሺ አንተ የሕይወት ውሃ ነህ ብላል። አዎ ስለዚህ የሕይወት ውሃ ስለሆንክ ይህንን ውሃ ስምህን ቀምጧል ልትል ነው ጅሉ አይባል። እሱ ከሰጠው ምን ጨነቀ አንተ? ዝም ብለህ አድነው። እግዚአብሔር ወደብ አደረገው። እስጢፋኖስ ማለት አክሊል፣ በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው፣ ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ። መስቀል አብርሃ በከዋክብት እንላለን አይደል? መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐየ አርአየ እንላለን አይደል? ምን ማለት ይመስላችኋል? መስቀል አብርሃ በከዋክብት ማለት ከዋክብት የተባሉ ሰማዕታት ናቸው። አንድ ሐሳብ ልንገራችሁ። ቤተ እግዚአብሔር ፀሐይ፣ ጨረቃን፣ ከዋክብትን የፈጠራቸው መቼ ነው? አይዟችሁ አቤት ረቡዕ ነው አይደል? አው ስሙ ዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ሲፈጥር የተናገረውን ቃል ልንገራችሁ። ለአብርሁ ብርሃናት ውስጥ ጠፈረ ሰማይ። በጠፈር ላይ ወይም ጠፈር በሚባል ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ። ልብ ብላችሁ ስሙ። በጠፈር ላይ በሉ አንድ ጊዜ ሁላችሁ። ፀሐይ፣ ጨረቃ፣ ከዋክብት ያብሩ በሉ እንጂ። እሺ ድገሙት። በጠፈር ላይ እሺ ከዋክብት። አሁን ሊቃውንቱ ሲተረጉሙት ይላሉ ጠፈር የተባለ የክርስቲያኖች ልቡና ነው ይላሉ። ጠፈር የተባለ የክርስቲያኖች ልቡና ነው። ጨረቃ ቤተ ክርስቲያን ናት። ፀሐይ ኢየሱስ ክርስቶስ ነው። ከዋክብት ሰማዕታቱና ቅዱስ እስጢፋኖስ ናቸው። ስለዚህ በክርስቲያኖች ልቡና የእግዚአብሔር ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ፍቅር አይጥፋ ማለት ነው። መድኃኔዓለም የሰማዕታትን ፍቅር ከልቡናችን አያጥፋብን።
ስለዚህ በልቡና የሚበራው ጠፈር የሚበራው በፀሐይ በጨረቃ በከዋክብት እንደሆነ የክርስቲያኖች ልባቸው የሚበራው የሰማዕታትን ፍቅር ሲያዩ የቤተ ክርስቲያን ፍቅር ሲያድርባቸው የክርስቶስ ፍቅር ያደረባቸው እነዚህ በእውነት ሰማይ ናቸው። ሊቁ ቅዱስ ዮሐንስ አፈወርቅ ስለ እነዚህ ክርስቲያኖች እንዲህ ይላል። እንዲህ ይላል በእውነቱ ይትካለነ ንኩን ሰማይ እኛ እኮ ብናውቅበት ይላል ቅዱስ ዮሐንስ አፈወርቅ። ሰማይ መሆን እንኮች እንችላለን። ለመትብለኒ በፎ ደግሞ ከመቸረት ወዲህ ነው ሰማይ መሆን የሚቻለው ትለኝ እንደሆነ እወ እብለከ ይትካለነ ዘንሴኒም ሰማይ አረ ከሰማይም መብለጥ እንችላለን። ለማሃደረ በውስቴትነ ፀሐየ ጽድቅ ዘበአማን ኢየሱስ ክርስቶስ ፀሐየ ጽድቅ ኢየሱስ ክርስቶስ በልቡናችን ካደረ እኛ ከሰማይ እንበልጣለን። ለምን? ይሄኛው ሰማይ የሚወጣበት የሚገባ ፀሐይ ነው። በእኛ የሚያድረው ፀሐይ ግን የማይገባ ጨለማ የሌለበት ፀሐይ ነው። ከዋክብቱና ቅዱስ እስጢፋኖስ ደግሞ የክርስቶስ ብርሃን ላይለይ የተሳለባቸው ከዋክብት፣ የማይረግፉ ከዋክብት፣ ሁልጊዜ የሚበሩ ከዋክብት ናቸው። አንድ ቅዱስ አባት ክርስቲያኖች ወደ ምስራቅ ዙረን እንጸልያለን። ምስራቅ የእግዚአብሔር ምሳሌ ስለሆነና አንድ ቅዱስ አባት ወደ ምዕራብ ዙሮ ይሰግዳል። እንዲያ አባረ ስለ እግዚአብሔር ወደ ምስራቅ ዙሮ ይስገዱ ስለ መድኃኒዓለም ቢባል እምቢ ብለው ይሰግዳሉ። አረ በእግዚአብሔር ሰውዬ ሥርዓተ ቤተክርስቲያን አይጣሱ ዝም ብለው ወደ ምዕራብ ይሰግዳሉ። ሶስተኛ አረ ስለ እግዚአብሔር ሰውዬ ወንድሜ እኔ አንተን ፀሐይ ምን አውቅልሃለሁ። ምክንያቱም የሚኖሩ እሳቸው ምንድነው ክርስቶስን ለብሰው እየኖሩ ስለሆነ ፀሐይ ተውጣ ሊተሰ ፀሐይ እያር የኔ ፀሐይ እኮ አይገባም፣ የምትገባው ያንተ ፀሐይ ናት አሉ። የኔ ፀሐይ ኢየሱስ ክርስቶስ አይገባም። ሰው ከበቃ በኋላ በማያቃጥል ብርሃን ይኖራል። ብርድ በሌለበት ቅዝቃዜ ውስጥ ይኖራል። ሰላም ያማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ግን ለሚጠፉት ደግሞ የሚባላ እሳት የሆነ እና ቅዱስ እስጢፋኖስ ወደብ ማለት ነው። እውነትም ወደብነቱ በምን ተከሰተ መሰላችሁ? በቅዱሳን ሐዋርያት ዘመን ሰው ሁሉ ገንዘቡን እያመጣ ለቅዱሳን ሐዋርያት ያስረክባል። ከዚያ በኋላ ሐዋርያት ደግሞ መልሰው ለሕዝቡ ይቆንናሉ። በኪስ ገንዘብ ቀንሶ ማስቀረት አይቻልም። ሁሉንም ለሐዋርያት ማስረክብ ነው። ከሐዋርያት ማህበር ከገባ ከዚያ በኋላ ሐዋርያት ይመግቡታል። ገንዘብ ማስቀረት አይቻልም። ኋላ ገንዘቡን ካስቀሩ በኋላ ሁሉም ሰርቶ ነው የሚበላ። ደግሞ ወጥ ይሰራል። የእስራኤል ሴቶች አሕዛብን እያሰሩ ቁጭ አሉ። ደግሞ ተንኮላቸው መቼስ የእስራኤል ጠባያቸው ኃይለኛ አይደለ? የኢትዮጵያ ሕዝብ ቅን ነው። ደግሞ ሲያለምጥ ደግሞ አይድረስ ነው በእውነቱ ማለት ነው። ተንኮለኛ እኮ ናችሁ እናንተ እኮ እውነት በጣም ተንኮለኛ ናችሁ። አሁን ስታጨበጭቡ ራሱ እየነቀፋችሁን እያመሰገናችሁ አይገባኝም፣ አላምናችሁም። እናንተ ኃይለኛ እኮ ናችሁ በእውነቱ ማለት ነው። ደስ ይለኛል። ግን ይህንን በኃጢአት ላለመወሰድ ብታረጉት ደስ ይላል። ለተንኮል ስታረጉት ነው። እና እንደዚያ ስለሆኑ ሌሎችን እያሰሩ እነሱ ቁጭ ይላሉ። እንደገና ደግሞ በብልጠት ይውላችሁ በብልጠት አንዱ እጁን እስከሚታጠብ አንዱ ብልህ 3 ጉርሻ ነሳ ያደርግለታል ማለት ነው። መቁኖኑ ደግሞ አንድ ጊዜ ስትታ ያ ታጥቦ የሚመጣው የዋ ጦሙን ሊውል ሆነ። ተጠባብቆ መብላት ይገባል በእውነቱ ማለት ነው። አሁን አንዳንዱ ሰው ሲጎርስ አይደረስ ነው። አቡነም ስብሐትም አንድ ጊዜ ያስበላል አይደል? በአንድ ጊዜ አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አልቋል በአንድ ጊዜ ማይዱ ማለት ነው። እንደዚህ አድርጎ አይጎረስም ነው። ብቻችሁንም ስትሆኑ ሰው ጋርም ስትሆኑ በመጠን ነው የሚበላው በእውነቱ ማለት ነው። በመጠን ቀስ ብሎ ቢመጣ ዙሮ ከረጢቱ አንድ ነው። ብዙም ተጎረሰ ቀስ ብሎ መጉረስ አላችሁ የላችሁም? እና እንደዚህ አድርጎ ይጎርስበታል። እና በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው አያዝንም ይባላል። ታውቃላችሁ አይደል? ለምንድን ነው በጫማ የሚሄድ ሰው እሱ ስለሚሄድ ሾይ ወገዋል አይልም ብሎ ቶሎ ና እንጂ አንተ መሽቷል እያለ ይሄዳል። በቃሪያ የሚበላውም ቃሪያው ስለሚያቃጥለው ትኩሳቱን ለማብረድ እንጀራውን መጠቅለል ነው እንጂ ሰውየውን ጦሙን አውለዋለሁ አይልም ማለት ነው። ስለዚህ ተጠንቅቆ ነው የሚበላው እያንዳንዱ ነገር በእውነቱ ማለት ነው። ጥንቃቄ ይደረጋል። እንደዚህ ዝም ብሎ የራስን ማስበል አሁን እንዲያያሉ ሲበሉ ሰው በምግብ ተጣላ፣ ወደ ሐዋርያት ክስ ሄደ። አንደኛ እነሱ እየሰሩ እኛም የመስራት ብሎ ለፍቶ ማደር ከሆነ ማንጸልይ ከሆነ እዛው ቤታችን አይዛብነታችን ይሻለናል አሉ። ሁለተኛ ደግሞ እንዴት ነው እኛም ገንዘባችን አምዝተናል እነሱ እየበሉብን ነው፣ ስርዓት ይኖር ተባሉ። ሐዋርያት ምን አደረጉ? አይኛ የምግብ ልናገለግል አልተመረጥንም፣ ቃል እግዚአብሔር ልናገለግል። ስለዚህ 7 ታማኝ ሰዎችን እንግዲህ የሐዋርያት ማህበር በምግብ ተበጥብጦ ነበረ። በምግብ ምክንያት ማለት እንጀራ ነው ዓለምን የሚያጣለው። በዚህ ዓለም ላይ እኮ ዓለምን የሚያጣሉት እነማን መሰላችሁ? አንደኛ ገንዘብ፣ ሁለተኛ
ስልጣን፣ ሶስተኛ ሴት። እንዳትቆጡ ስለምትወደዱ ማለት እኮ ነው አይደል? እናንተ ናችሁ የምታፋጁ ማለት ነው። ለምን? ስለምትወደዱ ነው፣ ሌላ አይደለም እኮ በእውነቱ ማለት ነው። ስለዚህ እነዚህ ናቸው ዋኖቹ ማለት ነው። እነዚህን ያሸነፈ ሰው ምንም ችግር የለውም። ሴትም በአግባቡ ከያዟት ታጸድቃለች፣ ካላዟት ደግሞ ይዛ ገደል የምትገባ እውነቱ ማለት ነው። ስለዚህ እነዚህ ሶስቱን አሁን በምግብ ተጣሉ። ሲጣሉ ሰው ይመረጥ ተባለ። ቀላል ነገር አይደለም። አይ ሐዋርያት እኛ ምግብ አናገለግልም፣ አሳላፊ ይመረጥ ተባለ። ተመረጠ። እነዚህ አሳላፊዎች ሲመረጡ ወህረዩ እደወ ሰባተ ምሉዓን መንፈስ ቅዱሰ መንፈስ ቅዱስን የተመሉ ጸጋ እግዚአብሔር ያደረባቸው 7 ሰዎችን ምረጡ ተባሉ። ከዚያ በኋላ እነዚህ 7 ሰዎች ሲመረጡ ለምግብ አሳላፊነትና ጠብ እንዲያበርዱ ነው የተመረጡት። ከነዚህ ከተመረጡት አንዱ የነዚህ የስድስቱ አለቃ 7ኛው ቅዱስ እስጢፋኖስ ነው። ምግብ ለማሳለፍ እንግዲህ ዲያቆን ሲመረጥ መጀመሪያ ለምግብ አሳላፊነት እንዳትኮሩ ማለት ነው። ዲያቆን መጀመሪያ የተመረጠ ምግብ ለማሳለፍ ነው። ቅኖቹ ኋላ ለሰማይ ማዕድ ታጩበት እናት ናት እነ እስጢፋኖስ ማለት እና ዲያቆን ማለት ዲውነቴ ነው። ዲያቆናቱ እንዳይኮሩ መቼም አይጠሉኝም፣ ቡሩክ ናቸው። የዚህ ደብር በተለይ ቡሩክ ነው የሚሆኑ ብለን እናስባለን ነው አይደል? ስለዚህ ደጎች ናቸው፣ አይቀየሙም። እና ዲያቆን መኩራት የለባቸውም። ዲያቆን ከቄስ አጠገብ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። ፊት ለፊቱ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። አሁን ግን ሴት ባሏን ካገባችሁ በኋላ ዲያቆን አብሮ ከቀደሰ በኋላ ሰው ያከብሩ። እውነት አሰብ እውነት። አሁን ሴቶችስ ቢሆን አሁን ምን የድጓ መምህር የመጽሐፍ መምህር የኔታ ነጠላዎትን ልጠብልዎት እያለች ጫማ ስትስም ከገባ የነበረችው ካገባችሁ በኋላ ውሃ ስጪኝ ቀርተ ጠጣ ማለት ትጀምራለች ማለት። ዲያቆንም አብሮ ከቀደሰ በኋላ መናጢ ነው በእውነቱ ማለት ነው፣ አያከብርም። ስለዚህ ዲቁና ማለት ቅዱስ እስጢፋኖስን የመሰለ ትህትና ነው፣ ደግነት ነው እንጂ መኩራት አይገባም በእውነቱ ማለት ነው። እና እናንተም ዲያቆኖችን የምታኮሯቸው እናንተ ናችሁ። አሁን በተለይ የከተማ ሴት ዲያቆን ያበላሻል። ማምላክን ድምፅ ካገኝ ድምፅ ጥሩ ቀዳሽ ከሆነ ምን ያደርጋል? ፎቶ እንነሳ ዲያቆን። አንዳንዱ ሴትም አሉ በጸበል ዕቃ ስልኩን እየጻፈ ይልካል አሉ ለዲያቆኑ። እንደዚያ ታደርጋላችሁ አሉ አዛኝን ነግረውኛል። ዲያቆናቱ ናቸው የነገሩኝ። ስለዚህ እንዲያረጋችሁ ዲያቆናቱን ጸበል እርጭልኝ። አመቼ ዕለት ወዲህ ነው ዲያቆን ጸበል የሚረጨው? ቄስ ነው የሚረጨው። ስለዚህ ዲያቆናት ተመልከቱ፣ ወረስዮ ምሉዐ ጸጋ ተመልከቱ፣ ወሞገሰ ከመ እስጢፋኖስ ዘሬ ህሉና ሥላሴ ዘበላይሉ ዋንጸ ምንድነው ዋንከረ አንፈራጸ በረደተ ወተፋጼ በረደተ መንፈስ ቅዱስ ወተፋጼ የሚለውን ብዙ የቆላ ዲያቆን ያፏጫል ይላል ትርጓሚ። ስለዚህ ወተፋጼ በረደተ መንፈስ ቅዱስ የሥላሴን ህልውና አይቶ እንዳደነቀ ደስ እንደተሰኘ እንደ እስጢፋኖስ ጸጋን የተመላ አድርገው ይላል። ስለዚህ ዲያቆናትን ተከባክቦ ለቅስና ማብቃት ነው እንጂ መጣል አይገባም። እናንተም ምዕመናንን በትሕትና ማስተናገድ፣ እንዲያው ነጭ ለለበሱት እናቶቻችን ጥሩ ፖርሳ ለያዙት ጸበሉን ጨመር አድርጎ መስጠት፣ እንዲሁ ደግሞ ምንም ቁርጥስ ስላለች ለለበሰችው ደግሞ አልቋል ጸበል አትጨቃጨቂኝ ማለት ይሄ ልክ አይደለም። በእውነቱ ማለት ያሳንሳል። ለሁሉም ለእግዚአብሔር ሰዎች ማለት ነው። አሁን በእውነቱ አልናገርም። አይ ወደ ትምህርታችን ሄዳ አልናገርም። አብጃለሁ እኔ እንደ ጠብ የምፈጥር። ስለዚህ ወደ ቀጣዩ ስንሄድ እነ ቅዱስ እስጢፋኖስ ተመረጡ። ከዚህ በኋላ ከተመረጡት ውስጥ አንዱ ከሰባቱ አንዱ ወደ ምንፍቅና ሄደም አለ ኒቆላዎስ የሚባለው ወደ ምንፍቅና ሄዶ ሌላ ብዙ ችግር የፈጠረ ሰው ነው። ቅዱስ እስጢፋኖስ ግን ተመረጠ። ከተመረጠ በኋላ ጠቡን አበረደው፣ ሁከቱን አጠፋ። መላው የሐዋርያትን ማህበር የክርስቶስን አንድነት በሙሉ በሰላም አስተዳደረው። የቅዱስ እስጢፋኖስ ጸሎት ለቤተ ክርስቲያን ሰላምን ይላክልን። መጀመሪያ ለዚህ ደብር ሰላምን ይላክልን። አሜን በሉ እንጂ ሰላም የለውም አላልኩም። ግን የእግዚአብሔር ቤት ባለበት ጠብ አይጠፋም ዲያብሎስ ስለሚቀና ብዬ ነው። ለዚህ ቤት ሰላምን ይላክልን። ለአዲስ አበባ ሰላምን ይላክልን። ለኢትዮጵያ ሰላምን ይላክልን።
እርስ በርስ የምንበላላውን ሁሉ የቅዱስ እስጢፋኖስ ጸሎት ጸጥ አድርጎ ሰላማዊ ሕሊና እንድናገኝ ይርዳን።